አዲሷን አዲስ አበባ እንደ ስሟ ውብ አበባ የሆነችውን አዲስ አበባ በመገንባት በኩል አሻራ የማስቀመጥ እድል ያገኘ ነው። በዚህ አጋጣሚ ለአመራሮቻችንም ምስጋና ማቅረብ እወዳለሁ። ከሁሉ በላይ ሐሳቡን አዲስ አበባን እንደ ስሟ አበባ እናደርጋታለን የሚል ትልቅ ቪዥንና በውስጣቸው ከፍተኛ የሆነ ርዕይ ይዘው የመሩን ያበረታቱን ምሳሌ የሆኑን ክቡር ጠቅላይ ሚኒስትራችን ትልቅ ምስጋና እናቀርባለን። እድለኞች ሆነን እንደዚህ አይነት ስራ መስራት እንድንችል ስለመሩን ምሳሌም ሆነው ደግሞ እያበረታቱ በየቦታው አስተያየት እየሰጡ እየተከታተሉ ጭምር እንደዚህ አይነት ስራዎችን ሰርተን በህዝባችን ፊት ሞገስም እንድናገኝ እነሆ ብለን ለህዝባችን ተጠቃሚነት ማቅረብ እንድንችል እድል አግኝተንበታል። የረዳ ፈጣሪ አምላክ የተመሰገነ ይሁን። የስራ እንዲሰራ ከተማው ኃላፊዎች በጣም ጥረት አድርገዋል። ግን ገና ነን። ኢትዮጵያ መድረስ አለባት ከሚባለው ቦታ አንፃር አዲስ አበባ መድረስ ካለበት ቦታ አንፃር ገና ሩቅ ስለሆነ የሰራን አይነት መንፈስና እርካታ አያስፈልግም። ይሄ የምርጫ ውድድር አይደለም። ስለ ስራ የምናወራበት ሳይሆን ለህዝባችን የህልማችንን ልክ ለማሳየት የምንሞክርበት ነገር